የኦሮሞ መንግስት ነው የሚሉትን ለማፍረስ ሁለቱ ትግሬዎች ወደ 4 ኪሎ ለመምጣት ሰላዮች ልከዋል። ይሄንን መንግስት እንዲያዩ እንጠይቃለን። ህወሓት ቲዲኤፍ ህወሓት ወታደር በመስቀል ስም ብቻ ከ52,000 በላይ በመስቀል እናከብራለን ሰበብ ወደ መሃል ሀገር እንደገባ መረጃው ደርሶናል። ከዚህ በፊትም 100,000 ለማስገባት ማቀዳቸው ነግሬያቸዋለሁ። 52,000 ደርሷል። አሁን ዛሬ ላይ ፋኖ መሪ ነን የሚሉትን ጠልፈው የፕሪቶሪያን ስምምነት ላለማፍረስ የእጅ አዙር ጦርነት ወይም ፕራክሲ ዋር በፋኖ ውስጥ ገብተው በፋኖ ረጃጀት ገብተው የፋኖ ረጃጀት ፈጥረው መሪዎች ፈጥረው በጎጃምና ወሎ በጎንደር እየተዋጉ መሆናቸውን መንግስትም ደርሶበታል፣ እኛም ደርሰንበታል። ብዙ የህወሓት ወታደር ብዙ የሻቢያ ወታደር ተማርኳል። ለምሳሌ 55 የህወሓት ወታደር ማርኳል መንግስት። የሻቢያ ኮሎኔሎች ደግሞ 2 ተማርከዋል። ይሄ ማሳያው እነዚህ ከሃዲ ፋኖች እነዚህን የጥንት ጠላቶቻችን ወደ 4 ኪሎ ይዘው ለመምጣት እየሰሩ መሆኑን ግንዛቤ ውስጥ ማስገባት ያስፈልጋል። ራሳቸውን ወጥተው ተናግረዋል። አስረስ ማረ ዳምጤም ደግሞታል። አብረው ነው የሚሰሩ። ተፈራም ይናገራል። ለ28 ዓመት የጨፈጨፈውን ህወሓት ወደብ አልባ ያደረገውን የዘጋ ሻቢያ ጋር እንሰራለን ማለት ይሄ አማራን መናቅ ነው። ፋኖ የዛሬው ፋኖ የሌባው እውነተኛ ያልሆነው ፋኖ ዛሬ እውነቱን ለመናገር ከብልጽግና የባሰ ጠላት ነው። ከሻቢያ እና ከወያኔ ህወሓት የባሰ ጠላት ነው። ከኦነግ የባሰ ጠላት ነው። ከግብጽ የባሰ ጠላት ነው። የአማራ ጠላት ሆኗል። አሁን ፋኖ ቀረጥ እየቀረጠ አማራን አስርቦታል። ከአማራ ዳህናት ከአንድ ዶሮ ሽያጭ ላይ 500 ይቀጥራል። እንደነወርቁ አይተነው ያሉ መኪኖችን በማገድ ቀረጥ ይቀርጣል። ይሄ በጣም እጅግ አማራ ጠል የሆነ አማራን ከብልጽግና ቀጥሎ ከህወሓት ሻቢያና ከግብጽ ጋር የተነሳ ራሱ ፋኖ ነኝ የሚለው የወንበዴ አካል ነው። ግን ፋኖ አይደለም። በትክክለኛው ፋኖ ውስጥ የተደበቀ ወንጀለኛ ነው። ፋኖውን አማራን ክልሉ ለቆ ባለመውጣቱ ምክንያት አስራበው፣ ከትምህርት ውጭ አደረገው፣ መሰረተ ልማቱን አፈረሰበት። ፋኖ ብቻ አይደለም ተባባሪው፣ መሪዎች የተባሉትን አባሮ መምታት ሲገባው፣ እርምጃ መውሰድ ሲገባው ይሄን ባለማድረጉ ምክንያት የአማራ ልጆች ወደ ኋላ ወድቀዋል፣ በትምህርት ቀርተዋል። ስለዚህ ፋኖ ብቻም ብሌም ማድረግ አንችልም። ፋኖ ብቻም ወንጀለኛ ልለው አንችልም። ራሱ የአማራ ህዝብ ፋኖን ተባብሮ ልጆቹን ማይም አድርጓል፣ ክልሉን አውድሟል። ፋኖን ውጣ ጠርገውጣ እያለ መዋጋት ሲችል አሁንም ዘመነ ምሬ አይነካም እያለ ግድያው ቀጥሏል። አሁን ድሮን አዳዲስ ድሮን ተገጣጥሟል። ብዙ አማራ ይቀነሳል። ጥሩ ነው፣ መቀነሱ ጥሩ ነው። ምክንያቱም መሬትና ከብልጽግና ከሻቢያ በላይ ጠላት ሆኗል። ይሄ ትክክለኛ ፋኖ ያልሆነው ዘራፊውን ለማለት ነው። ለትግሬ ጨፍጫፊ ልቡ የራራ ለአማራ ገበሬ እኮ ልቡ የማይራራ ነው። ለአማራ ተማሪ ለአማራ መምህር ልቡ አይራራም። አያችሁት? ፋኖ የሚባለው ይሄ እውነተኛው ይሄ ሌባው ፋኖ ውሸታሙ ፋኖ ለኦሮሞ ምርኮኛ የራራ ለአማራ የገበሬ ሊቀመንበር አይራራም። ለተማሪ አይራራም። ለመምህር አይራራም። ለትግራይ እናት ራባት ብሎ ጤፍ ጭኖ ሄደ የራራ ለአማራ ህዝብ ግን አይራራም። ጠላታችን ነው ማለት ነው። ፋኖ ክልሉ ለቆ ባለመውጣቱ የተነሳ ክልሉ ወድሟል። መሰረተ ልማቱ ተቃውሷል። ምንም ነገር የለውም። አማራ ገበሬው በማዳበሪያ እጥረት ምክንያት ምርት አላመረተም። እንግዲህ ቀጣይ የአማራ ጎጃም ገነት የተባለው ሀገር አሁን ገበሬው ድንችና ጎመን እንኳን በልቶ ማደር አሁን በዚህ አልቻለም። እንደውም የገበሬውን እንጀራ አውጡ እየተባለ የኦሮሞዎችን ጦር ያብድን የተያዘው የከተማ ቦታ መግዛት የተያዘው ቪላ ቤት ውስጥ አዲስ አበባ እኮ ይሰራሉ። የፋኖ መሪዎች እኮ አሁን ምሬ 2 ቤት አለው። አንድ ቦሌ አንድ ሲኤምሲ ሰርቷል። ብታምኑ ባታምኑ G+4 ይሄ እንግዲህ ማህይም የነበር ጣፉርዲ ጥፍሩን እነዚህ ናቸው። እንግዲህ ነፋንታውን ሙሐቤ ተቀምጠው ይሄ ዝም ብሎ ፍየል አጋራዝ በድሮን ተጨፍጭፏል። በቤት ውስጥ ገብቶ ተቃጥሏል። ኩላሊቱ ወጥቶ ተበልቷል። ጽንስ በጩቤ ተዝገብታቸው ላይ
አልተገኙም። የአማራው እልቂት አሁንም ቀጥሏል። ፋኖ አንድ ቦምብ አፈንድቶ ጫካ ይገባል። አብይ አህመድ ደግሞ መደዳውን ገበሬውን በቢኤም ይደበድባል፣ በድሮን ይደበድባል። ስለዚህ የአማራው እልቂት ቀጥሏል። ነጭ ለባሹ ክርስቲያን ነኝ የሚለው ይሄ አንደኛ አሁን ጉራጌ ብሎ መስቀሎ የሚጨፍረው ጉራጌ በኢትዮጵያ ነው አለን ስንመጣ አማራዊ ሰልፍ እያሉ የሚወጡት በጣም ያሳዝናል። አሁን የትራምፕ አድሚኒስትሬሽን የአውሮፓ አድሚኒስትሬሽን ወደ ሀገራችሁ ሰላም ሀገር አላችሁ ስላለ በኤርትራ ስም የገቡት ሁሉ በኢትዮጵያ በፖለቲካ የገቡት እንዲወጡ ተደርጓል። ለዚህ ነው ሰላማዊ ሰልፉ አንደኛው ዓላማው ገንዘብ መሰብሰቢያ ነው። ሁለተኛው ዓላማው ወረቀት ለማግኘት የሚደረግ ለጠበቃቸው ለመስጠት የሚያደርጉት ነው። በጣም የሚያሳዝነው ግን ትጥቅ ለታጠቀው ጉሬላ ፋይተር ሁነህ ምንም ሳታሳይ ተኩስላል ነው የፋኖ ኃይል እባካችሁ በፋኖ ላይ ጠመንጃ እየተተኮበሰበት ድሮን እያለቀ ስለሆነ ተቃውሙለት ብለው ዋይት ሃውስ ቆመዋል። እነዚህ እውነተኛ ሰው ናቸው? ግን ምን አይነት ግዑዝ ናቸው? ትጥቅ ታጥቆ ስናይፐር ታጥቆ በቃ ምርጫዬ ነው ብሎ ከመንግስት ጦር ጋር የሚገዳደለው ፋኖ ድምጽ ነው ብሎ መውጣት ምን ማለት ነው? እነዚህ እኮ ፕሪሚቲቭ ያልተማሩ ናቸው። አሁን ለንደን ላይ ያያችሁት፣ ስዊድን ላይ ያያችሁት፣ ዋሽንግተን ጠቅላላ ሲያትል እነዚህ ቡልሺቶች ናቸው። ምንም እውቀት የላቸው፣ ፖለቲካ እውቀት ያላቸው። እንዴት ለፋኖ ሰው እንውጣ ይላል? እንኳን ለፋኖ ለአማራ አይወጣም። ሰላማዊ ሰልፍ ለአማራ አይወጣም። በዚያ ላይ ደግሞ መስከረም የተባለችው ኦሮሞ ፍሪ ክርስቲያን ታደልና ፍሪ ምናምን እያለ እንደ አንዳርጋቸው ጽጌ ሀብተ ማርያም ጨሜሳ ጊዜ ማለት ነው። ስለዚህ ለማጠቃለያ ያህል አማራ ለማሸነፍ ከፈለክ ዋናው የህወሓት እግሮችን ወይም ድልዮችን መስበር ወይ መቁረጥ ያስፈልጋል። ህወሓት እና ሻዕቢያ የአማራ ፋኖችን ነግራችሁ ነበር። በድርጅት አሰራር አንድን የፖለቲካ ድርጅት እንደ ሰማያዊ ፓርቲ መሪ ስትመለምን በሆነ አጋጣሚ መሪዎችን ይዘ ነው እንትን የምትሉት ምንድነው? መሪውን ከመለመልከው የአንድን እድር ለምሳሌ ጸሐፊውና ሊቀመንበሩን ከመለመልከው ሌላውን እድርተኛ ትይዘዋል። ኢትዮጵያ ውስጥ ያለው ፖለቲካ ሚያ ነው። ምሬን ዘመነ በተለይ ሁለቱ እርምጃ ቢወሰድባቸው ሁሉም ነገር ይበተናል። እነዚህ ሰዎች እነ ይልቃል ምናምን ወኪሎች ናቸው። አሁን ሽግግር መንግስት እያሉ የመጡት ህወሓት ያቋቋማቸው ናቸው። እስቲ እስቲ ያስቡት። ምሬ ጎጃም ድረስ መጥቶ በእግሩ የ9 ሰዓት በሞተር ነው ይዘውት የገቡ የትግሬን አሁንም እምቢ ያሉት እነ እስክንድር ሌሎች ያፈነገጡት ተደምረናል እያሉ ነው እየታስራደ በይልቃል ጌትነት በኩል በነግዛቸውና በነ ምስጋናው አንዱ ዓለም በኩል ነው ጌታ አስራደን ያገኙት ያሳመኑት። እስክንድርም እኮ ተደምሬያለሁ እያለ ነው። ትላንትና ታዲያ ምን ሆኖ ነው የኛ አማራ ሲያስፈጀው ነበር? ይሄ የሚሆነው ደግሞ ምን መሰላችሁ? ይሄ የሆነው ህወሓቶች ራሳቸው ስለነቃንባቸው በሉ ሁሉንም ማጠቃላችሁና አብይ አህመድ ነው ጠላታችን በሉ ነው። ስለዚህ አገር አልባ ያደረጉንን ሻዕቢያዎች በሙሉ ኢትዮጵያ ውስጥ ሁሉንም ነገር የተቆጣጠሩትን ዲፖርት ማድረግ ያስፈልጋል። ምክንያቱም እኛ እነሱ ሀገር ሄደን አንኖርም፣ እኛ መቀሌ ሄደን አንኖርም። ንጹህ ኤርትራዊን ንጹህ ትግሬን እየተዋችሁ ሰላዩን ወደ መጣበት መመለስ ያስፈልጋል። ይሄ ነው ዋናው ነገር። ኑር